ሶስት በጣም حرام የሆኑ እኛ ግን የዘነጋናቸው ነገሮች። ይሄን ቪዲዮ ከመጀመራችን በፊት መለቀው ቪዲዮ ቫይራል እየወጣ ስላልሆነ የምትችሉትን ያህል ኮፒ ሊንክ ሼር ሪፖስት ዱት አድርጉት። አንደኛ حرام የሆነው ነገር ሙስሊም ሳይሆኑ ለሞቱ ወይም ከእስልምና ውጪ ሆኖ ለሞቱ ሰዎች ሬስት ኢን ፒስ ወይም ነፍስ ይማር ማለት ሱረቱ ተውባህ ላይ አላህ ምን ይላል? ዘመዶቻችሁ ቢሆኑ እንኳን ከአላህ ምህረትን መለመን አትችሉም ብሏል። ሁለተኛ ነገር ነፍስ ያለውን ነገር በስዕል ማስቀመጥ ረሱል አለይሂ ሰላቱ ወሰለም ሰዓሊዎችን ተራግመዋል። ሶስተኛና የመጨረሻው ደግሞ ከአላህ ውጪ ባለ አካል መማል። ለምሳሌ እናቴ ትሙት ሊሆን ይችላል፣ አባቴ ይሙት፣ የተለያዩ ነገሮችን መማል። ኢብኑ ዑመር ረዲየላሁ ዐንሁ አንድ ሰው በካዕባ ሲምል ሰምተውት ረሱል አለይሂ ሰላቱ ወሰለም እኮ ከአላህ ውጪ የማለ ሰው ሽርክን ፈጸመ ብለዋል ብሎ ለዛ ሰው ኢብኑ ዑመር ረዲየላሁ ዐንሁ ነግረውታል። ስለዚህ ከአላህ ውጪ ባለ አካል መማል የተከለከለ ነው። ይሄን ቪዲዮ የምትችሉትን ያህል ኮፒ ሊንክ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁንም እንዳትረሱ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።